ዩቲዩብ ጀምረናል። አዎ ዩቲዩብ ጀምረናል። እና ይህ የመጀመሪያ ቪዲዮ ነው እና ራሴን ሳስተዋውቃችሁ ስሜ ሰለሞን በፍቃዱ ይባላል። የ21 ዓመት ወጣት ነኝ ገና። እና በስራዬ ግራፊክስ ዲዛይነር ነኝ እና አንድ ካምፓኒ ውስጥ ፉል ታይም ግራፊክስ እሰራለሁ ማለት ነው። እና በዚህ ቻናል ላይ ካሁን በኋላ እነዚህን ሳልነግራችሁ በተጨማሪ በኔቸር በተፈጥሮ አንድ ዩኒክ የሚያደርገኝ ነገር አለ። ከተወለድኩ ጊዜ ጀምሮ ታውቁትም ላታውቁትም ትችላላችሁ። ካይፎስኮሎሲስ የሚባል የባክ ፔን ወይም ካርቬንቸር አለብኝ በተፈጥሮ እና ያ ዩኒክ የሚያደርገኝ ነገር ነው። በተጨማሪ ያንን ለማሻሻል ጂም እንሰራለን። የጂም ቭሎግ ይኖረናል። እንደገና ከግራፊክስ ነክ ነገሮች ጋር ከስኪል ጋር የተለያዩ የምሰራቸው ነገሮች እስከዛሬ ያሉኝን ስኪሎች ሁሉ ሼር ማድረጋቸው ይሆናል። ስለዚህ በዚህ ይሄን ዩቲዩብ ቻናል ሰብስክራይብ አድርጎ ብዙ ነገር ታገኙበታላችሁ እና ካይፎስኮሎሲስን እሱን ተቋቁሜ ህይወትን ለማሸነፍ ማድረገውን ጉዞ ከግራፊክስ ጋር ያሉኝን ክህሎቶች እንዳለ ሼር ማድረጋችሁ ይሆናል። ይሄን ቻናል ሰብስክራይብ አድርጉት እና ከዚህ በኋላ በሚኖረው የተለያዩ ቪዲዮዎችን እንሰራላችሁ ይሆናል። ይሄ ጀስት እንደ መታወቂያ ያለው። በሌላ ቪዲዮ እንገናኛለን። ቆይ ሳልነግራችሁ እና ለጊዜው ስቱዲዮ ያበደ ስቱዲዮ የለንም። ያው ቀለል ያለች ነገር ነው። አንድ ክፍላስ ቤት ውስጥ ነው የምንጀምረው። ወደፊት እናሻሽል ይሆናል። ያበደ ስቱዲዮ ይኖረናል። ለጊዜው ግን አሁን ባለችን ክላስ እንጀምራለን። ወደፊት እያደግን ስንሄድ ከእናንተ ጋር አብረን የምንቀይረው ይሆናል። ስለዚህ ይህን ጆርኒ ለመከታተል ሰብስክራይብ አድርጉ። ወዳቸዋለሁ።